እሺ የታል ቁልፉ የታለ? ቻሌንጅ አሸንፌ ነበር ቦንዳ ቤት የታል? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ያው ነው። ባለፈ ካሳይሽን ጎሏል። ፓንትና ጦስ ማሻይ ጎሏል። እሱ ለብሼው ነው በኋላ አውልቄ ያቀብላል። ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው እንዳለ አስተላልፍ ላይቭ ግባ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ። ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም እኔ አልፈልግም ነው ፍላጎትሽ። እንካሽ ስውር ስፋ ይሄ ኮለ አርጀንቲና በላች። ምን ልትሆን ምን ሊውጥህ ነው? ዳኛ ነው። ምን ማለት ዳኛው ምን ያርጋ? አንተ ለምን ዳኛ? ምን ሲጀመር ይኸውልህ አታውራ። ይኸውልህ መረቡ ራሱ ልክ አልነበረም። ተመሳሳይ አይደለም አይደለም። ሲጀመር ኳስ ራሱ በእኛ ኳስ ለምን አይጮቱም? ሜሲ ነው ሁሌ ኳስ ይዞ የሚመጣው። እንደዛ መሆን የለበትም። አንተ እንደዚህ አይባልም። ኧረ ዞር በል። ዳኛው ፊሽካ ሲነፋ አይ እንደዚህ ፈረን እንዴ አርጎ አይነፋም ዳኛው። እኔ ተመልክቼው። ኧረ ዞር በል። ሲጀመር የዘንድሮ ዓለም ዋንጫው ለስፔን ነው የምትበላው። እሺ ስፔንም ጀማል አለ። ሲጀመር ኳስ ስራ ላይ ማተኮር ነው። እናቴ ነው የምን ያለው ምን ይሁን ስታከብረኝ አከብራለሁ። ከናከኝ ግን የንቀት ጥግ አሳያለሁ። በቃ አሁን መድኃኒትሽ ነው። ቆይ አንድ ሌላ አለኝ። ሰዓት ያልፋል። ቆይ አንድ ሌላ አለኝ። ቆይ ይሄ ማበጠሪያ ነው። ይሄ ደግሞ ሪሞት ነው። አንተ ደግሞ የኔ ነህ። ቢቢ ሰዓት ያልፋል። አንቺ ቆይ አንድ ሌላ አለኝ። ዝኪኒ ሰዓት ተጣጣልተባለ ምን ሌላ አለኝ። አንተ በቃ ዝግቢ ይወጣራ እዚ ስታከብረኝ አክብሩት። ሰላም ነው ቢማርሻል። እንዴት ነው? ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው። 5 ስም ማን ነበረ? ዩዘር 1100 በቃ እዲ ያችሽ እዲ ማጋይ እንድንሽ ሁሉ ፒስ አለን። እንዴት ነው? ይሄ መኪና ይታይሻል። በጣም ለየት ያለ መኪና ነው። ዝም ብሎ እንደ ሌሎች አይደለም። ያው ጪሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው። እንደ ሌሎች መኪና እንደዚህ አይደለም የሚወጣው። በጣም ጸድ የሆነ እንትኑና እቺ ጎማው ራሱ ማለት ነው ሲያፖሎ ሲፎንሳስ ትባላለች እና ስትሄድ ይሽከረከራል። በጣም የሚገርም ነገር ነው። በጣም በሩ ራሱ ቢታከፋፈት ይኸው እንዲህ ነው የሚከፈተው። ከዛ ስዘጊው ራሱ እንደሌላ መኪና አይደለም። ይኸው ስዘጊው ነው መዘጊ ባላየ ማለት ታይሻ። እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብለ ወደዚህ አምጫቸው ከዛ ሊጠቀምባቸው እንትና ጋር እንዳይሄዱ። እሺ ኧረ አመጣቸው። የሚገርምሽ ነገር ስፖኪው ራሱ ያሳያል ከውስጥ ሆነ ማለት ኧረ ሲዱ ኳላ ጎረሰብህ። ምን ጎረሰ? ኳላ አላየሁም ጉርሱ አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው። አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይወል ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እነ እንትና ምናምን የሚጠቀሙት ወይ ነው ቶ ስምን ያደርግልሃል እንዴ? አታውቃቸውም ማለት ይወል ፋይት ላይ ፕሮፌሽናል ስም አይጠራም። በፕሮፌሽናል አንፕሮፌሽናል ይሆናል ስም አይጠራም። አሁን ይሄ የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም። በየሰዓቱ በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አለማወቅ እንዴ ለቀቀ እኮ ሲሉ ይገባል። ይሄ በቀሉ ቀንሽ ደረሰ። በቀሉ የምቱኝ ደብድቡኝ በላ በላ ያርኩኝ ታሻቸው በላ የምቱኝ ደብድቡኝ በላ በላ ያርኩኝ ታሻቸው በላ በላ የጀና ደራለው በላ በላ የዛ ለጌታቸው በላ በላ። ሰላም አለይኩም። ሰላም እንዴት ነው? አለን ሲያልቅ መጣ አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ሚል ነው አለቀ። ምንድን ነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ነው ሽታረጅ። በጣም ነው የሚያስጠላው ወላሂ። ላል አይደረግማ እንደዚህ በቃ በጣም የሚያስጠላ። ኧረ ዝም በል በእናትህ። እንደዚህ ነገር አይደረግም ወላሂ ላል ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር። ትላንት ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምንም ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስልም። አውዙ ቢላሂ የሚያስጠላ ነገር ነው ወላሂ። እንደዚህ አይደል? አንተ አስታውሰኛል እኮ። ኧረ ዝም በል በእናትህ። እንዴ ወዴት ነሽ? ዝም በል በእናትህ። ሃሌሉያ። ኧረ ይሄ ትራፊኩ ይግላቤ እንዲህ በክሪስፔክት ምንድነው? በ90 የምንሄደው? ኧረ በ30 ነው። ዝም በል። ጠዋት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ። በ30 እኮ ነው። ግላብ አምጣ። ማን ነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ዝም በል። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀባለህ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ። አውራው
እሱ ይሻላል። ኧረ እባክህ እውነት ቢግራብ እንደብግስ ይሄ አንድ የሚፈልገው የኔ አባት እነጁ በባንድ ሺህ ነው እናቴ ተሙት መንጃ ፈቃዱ ፒፕ አድርገው አይሰራም። እንካ መንጃ ፈቃዱ አይሰራም። ክለብ ይመችሽ አባት። ይሄ ነው የሚፈልገው። ማታ ላይ ቁጭ ብለሽ ፑሽ አድርጊ። ኧረ አውርደው የኔ አባት ደብሉ ላይ ላወርደው ደብሉ ላይ ይመችሽ አባት። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር። ይመችሽ አባት። ኮሮና ያዘው ኮሮና ኢን ዘ ቢልዲንግ